ድህነት አያጸድቅም የሚለውን ሀሳብ ያው ብዙ ማህበረሰቡ ድሃ ስለሆነ ይፈራል። ማህበራዊ ድረገጾች ላይ የሚመላለስ አንድ ቪዲዮ አይቼ ነበር። እዛ ቪዲዮ ላይ ድህነት አያጸድቅም የሚል ሀሳብ ወይም ይዘት ያለው መልእክት ሲያስተላልፉ ነበረ። በእርግጥ ምን ለማለት ፈልገው ነው የኔታ? ጥሩ ነው። በተለይ ድህነት አያጸድቅም የሚለውን ሀሳብ ያው ብዙ ማህበረሰቡ ድሃ ስለሆነ ይፈራል። ከዚሁም ድሃ ሆኜ ከዛም ሳልጸድቅ ከቀረሁ የሚል ስጋት ሊያድርበት ይችላል። ዋናው አውዱ ነው። ድህነት የሚያጸድቃቸው አሉ፣ ድህነት የሚያስኮንናቸው ሰዎች አሉ። ተለይቶ ነው የሚታየው። ይሄ ያው የቲክቶክ ነገር ቆራርጦ ማቅረብ ስለሚሆን ነው እንጂ ወደኋላ ያለውን ነገር ብዙ ሰው አልሰማም ማለት ይቻላል። ሆኖም ግን በድህነት የሚጸድቁ አካላት አሉ፣ የሚኮንኑ አካላት አሉ። ተለይቶ ነው የሚታየው። ይሄ ማለት ነው ድህነት እንግዲህ መንፈሳዊም ስጋዊም ሊሆን ይችላል። መንፈስ ድሃ መሆን ማለት እውቀት ማጣት፣ ምግባር ማጣት፣ ፍቅር ማጣት፣ አንድነት ማጣት፣ ሰላም ማጣት፣ ደስታ ማጣት፣ እነዚህ በሙሉ ድህነት ተብሎ ሊጠሩ ይችላሉ። ይህ በውሳጣዊ ባለን ህይወት ውስጥ የሚከሰት ድህነት ነው። ስለዚህ ሰው በውሳጣዊ ስሜቱ መንፈሳዊ ግለትና ሙቀት እስከሌለው ድረስ ይህ ድህነት ነው። እንደዚህ አይነት አለ። ይሄ ድህነት ያው ፍጹሙን የኃጢአት ስሜት በማረከው ህሊና ውስጥ የሚነገር ነው። ኃጥአን ማለት ነው በጥቅሉ ድሆች ማለት በዚህኛው መንፈሳዊ አውድ ስንተረጉመው። እኔ ያነሳሁት ግን ይሄ በስጋዊም በኩል በራሱ ድህነትን ነው። ይሄ በስጋዊ በኩል ያለው የድህነት መንገድም ደግሞ ራሱን ችሎ 3 አይነት ነው። ምንድነው እሱ? ወደው ፈቅደው የሚቀበሉት ድህነት አለ። ሀብትን ንቀው ጠልተው ገፍተው፣ ሀብት ገፍቷቸው ሳይሆን ሀብትን ገፍተው ድሃ የሚሆኑ ሰዎች አሉ። ዓለም ገፍቷቸው ሳይሆን ዓለምን ገፍተው ከዓለም የሚርቁ ሰዎች አሉ። ይሄ ድህነት በራሱ ሀብት ነው፣ በራሱ ማለት ነው። ምክንያቱም ድሃ ለመሆን የሚያስብ ድህነትን እንደ ሀብት ለመቁጠር የሚያስችል ውሳጣዊ ፓወር አቅም ያላቸው ሰዎች ሀብታሞች ናቸው በራሳቸው። አለ በሚታይ ቁሳዊ ነገር ሳይሸነፉ የማይታየውን ዓለም በመናፈቅ ውሳጣዊ ደስታና ተድላን የሚኖሩ ሰዎች በዚህኛው ድህነት ምክንያት የሚጎዱ አይደሉም። ወደው ፈቅደው የሚቀበሉ ስለሆነ ይሄ የምናኔ ህይወት ነው። ይሄ ድህነት የሚያስኮንን የሚባል አይደለም። ሁለተኛው ሰው እየጣረ እየጋረ እየለፋ እየደከመ አግኝቶ ሀብታም ከመሆኑ ይልቅ ለፍቶ ሳያገኝ በመቅረቱ እግዚአብሔር የፈቀደለት ማግኘቱ እንደሚጎዳው ታውቆ አለማግኘቱ እንደሚጠቅመው የተሰጠው ቢኖር ይህም ድህነቱ አያስጠይቅም። የሚችለውን ያክል ይለፋል፣ ሆኖም ግን ሊያጣ ይችላል። አንዳንድ ሰዎች በማግኘት ወደ እግዚአብሔር ይቀርባሉ፣ አንዳንድ ሰዎች ደግሞ በማጣት ወደ እግዚአብሔር ይቀርባሉ። ስለዚህ ማጣቱ ወደ እግዚአብሔር የሚያቀርበው ሆኖ ሲያገኝ ሊሰጠው ይችላል። ጤና ሁሉ ኃጢአት አይደለም፣ በሽታም ሁሉ ጽድቅ አይደለም። ድህነት ሁሉም ኃጢአት አይደለም፣ ድህነት ሁሉም ጽድቅ አይደለም። ስለዚህ እግዚአብሔር ሰውን ለማዳን እኛ ከምንወደው ነገር ሁሉ ሊጠብቅ ይችላል። ለምሳሌ አንድ ሰው ሀብት ቢወድ ከሀብት ተጠብቆ ሊጸድቅ የሚችል ሰው ይኖራል። እሱ በባህሪ እውቀቱ ባወቀው መሰረት። እኛ ሀብት እንዲያገኝ ብንፈልግ እንኳ የማያገኝ ማለት ነው። ምክንያቱም ይህ የሆነው ለምንድን ነው? ውሳጣዊው ህሊናውና ለእግዚአብሔር ያለው ፍቅሩ ከገንዘብ በላይ በሆነ መንገድ ሲተሳሰር እግዚአብሔር በዛ ድህነቱ በኩል የበለጠ ወደሱ እንደሚቀርበው ባወቀ ጊዜ ሊሰጠው ይችላል። ስለዚህ እግዚአብሔር ባወቀ ይሄ በስንፍናው ምክንያትም አይደለም፣ ምንም አይደለም። ስለዚህ እግዚአብሔር በፈቀደለትና መልካም ነው ብሎ ባሰበለት መንገድ እየኖረ ስለሆነ ሳያማርር እግዚአብሔርም ሳይወቅስ በጸጋ ቢቀበል የሚያስኮንን አይደለም። እዚህ ጋር ባለትዳር ድሃ አይጸድቅም የተባለችዋ ጉዳይ የምትነሳው ግን ከስንፍና የተነሳ ድህነት ነው። ብዙ ጊዜ አይምሮ በተሰለበበት ዘመን አጭር ቃላት የሚያስቱ ይመስላሉ። አይምሮ ሲሰፋ ነው አጠር ያሉ ቃላት ሳይቀር ብዙ ሐሳብን ያኛውም ሰው እንዲያውጠነጥን የሚያደርጉት። አሁን የዚህ ዘመን አንዳንድ ጊዜ ብዙ ችግሮች እንደሚታዩ የሚያሳየው ጥቂቷ ነገር ሁሉ ጥያቄ ሆና መነሳቷ ነው። ለምንድን ነው ጥያቄ ሆና የምትነሳው ሲባል ወደኋላ ያለውን ሐሳብ አውድ ምን ሊሆን ይችላል ብሎ ከማሰብ መውጣቱ ነው። ይህን በሰፊ የተረዳ ደግሞ አለ። ልክ ነው ተኝተን የኖር ነው ብሎ የሚያስብ በጣም የነቃ ደግሞ ወጣት በስልክም በተለያየ ነገርም እሰማለሁ። ይሄ አያጸድቅም የሚባለው ሶስተኛው ድህነት ነው። እሱ ምንድነው?
ሰውየው በዚህ ዓለም የመኖር ፍላጎት አለው። በዚህ ዓለም የመኖር ፍላጎት ብቻ ሳይሆን ደግሞ በጋብቻ የመኖር ፍላጎትም አለው። በጋብቻ የመኖር ፍላጎት ብቻ ሳይሆን ልጅ የመውለድ ፍላጎትም አለው። ልጅ የመውለድ ፍላጎት ብቻ ሳይሆን ደግሞ በክርስትና የመኖር ፍላጎትም አለው። በጣም ጥሩ። ይሄን ሰው ነው አሁን የምናወራው። በዚህ ዓለም መኖር ፈልጓል። ጋብቻም መስርቷል። ልጅም ይወልዳል። ቤተ ክርስቲያንም ይፈልጋል። ክርስትናን ሊኖርም ይፈልጋል። መስራት አይወድም። ተኝቶ ያረፍዳል። ስራ ቢመጣ ያመልጥበታል። መነገድ አይወድም። ምንም አይነት ስራ የማይወድ ተጨማሪ ገቢ ለማግኘት እንኳን የሚያደርገው እንቅስቃሴ የሌለው ጊዜውን በከንቱ በወሬና ባሉባልታ የሚያሳልፍ ነገር ግን ድሃ ነኝ ብሎ የሚያማርር ይሄ ነው ባለትዳር ሆኖ ድሃ የሚባለው። ታዲያ ይሄ ሰው ምንን አጠፋ ታዲያ ቢባል አንደኛ የተሰጠውን ጊዜ በአግባቡ ለመጠቀሙ ያስጠይቃል። አልሰራበትም። ጊዜ የተሰጠን እንድንሰራ ነው። አሁን የምናወራበት እኮ ጊዜ እኮ ነው። ስለዚህ ሰው ከጊዜ ውጭ መሆን አይችልም። ከጊዜ ውጭ መሆን አይችልም። ወሬውንም በጊዜ ነው፣ ስራውንም በጊዜ ነው ሊሰራ የሚችለው። ስለዚህ የሚሰራበትን ጊዜ የሚያወራ ሰው ድሃ ቢሆን ተጠያቂ ነው። ታዲያ በጋብቻው ላይ ምን ይፈጠርበታል? ማስተዳደር አይችልም። ይከብዳል። እሺ፣ ማስተዳደር ካልቻለ ጋብቻው ይፈታል፣ ትዳር ይፈታል። ትዳሩ ከተፈታ አይጸድቅም ነው። ስለዚህ ድሃ መሆን ያስኮንናል ማለት ነው። ምክንያቱም ፍላጎቷ ካልተሟላላት እቺ ሚስት በሰቀቀን ነው የምትኖረው። እንደዛ ከሆነ ልትወጣ ትችላለች። በዚህ ብቻ ምክንያት ልትበደል ትችላለች። ስለዚህ ከመሆኑ የተነሳ መኮንኑ አይቀርም ነው ከተፈታ። ሌላኛው በልጆቹም ላይ መሰረታዊ ፍላጎትን ያላሟላ ህይወትን ይኖራል። በዚህ ምክንያት ልጆቹ ቤተክርስቲያን መሄድ አይችሉም፣ የተለያየ ትምህርት መማር አይችሉም። በዚህ ምክንያት ልጆቹ አይምሮ ውስጥ ከባድ ፈተና አለ። ይሄም በተመሳሳይ ልጆቹን በከንቱ ያስቀረ ህይወት ነው። ሌላኛው ክርስትናንም መኖር አይችልም። ይህ ሰው ክርስትና ምን አለ? አስራት ማውጣት አለ። ስለዚህ ይሄ ሰው ባለመስራቱ ምክንያት አስራት ማውጣት አይችልም። አስራት ካላወጣ ደግሞ አይጸድቅም። አይ ያለችኝ ትንሿ እሷን አወጣለሁ ካለ ብዙ ጊዜውን ስላከሰረ ጥቂት ማውጣቱ በራሱ ያስኮንነዋል። ለምን? በማጣት ሳይሆን ጥቂት እያወጣ ያለው ባለመስራት ነው። አማኝ ነኝ የሚለው ሰው ሲሰራ ገቢ ያገኛል። ገቢ ባገኘው ልክ ነው የሚከፍለው። ስለዚህ ቤተክርስቲያን ለአገልጋዮች ልትሰጠው የሚገባውን በሙሉ አስቀርቷል። ሌላኛው ክርስቲያን ለመሆን ምጽዋት ያስፈልጋል። ምጽዋት ማለት ለተራቡ አይኑ የፈረጠ እግሩ የተቆረጠ ሰው መስራት የማይችል የሱን እጅ የሚያይ ክርስቲያን ስለሆነ እሱ አሁን ሰጥቶኝ ሊጸድቅ የሚፈልግ ሰው አለ ብሎ የሚያስብ፣ ይሄኛው ግን ሰርቶ ባለመመጽወቱ ተጠያቂ ይሆናል። ምክንያቱም እግሩ ከተቆረጠ አይኑ ከፈረጠ ሰው አልተሻለም። ስለዚህ መመጽወት ባለመቻሉ ተጠያቂ ይሆናል። መመጽወት ያልቻለው ግን የሌለው በመሆኑ ሳይሆን ያለው ለመሆን ባለመስራቱ ነው። የተሰጠውን መክሊት ካልፈጸመው ሰው ጋር ይገናኛል። ይሄ በማቴዎስ ወንጌል 25 ላይ ካለው ጋራ 5 ተሰጥቶት ያተርፋል፣ 2 ተሰጥቶ ያተርፋል፣ 1 ተሰጥቶ ደግሞ ይቀበራል። የቀበረው ሲጠየቅ ያየነው እኮ በስንፍና ነው እንጂ እኮ 2 ማድረግ ነበረበት። 2 አድርጎ አልተጠየቀም። 2 የተቀበለው 2 ቢያተርፍ ተመስግኗል። ይሄ የቀበረው ያላተረፈውን ግን እግሩን አስራችሁ ወደ ጥልቁ ወሩሩት ተብሏል። ይህ ማለት በስንፍናው ምክንያት ነው። ስለዚህ ድሃ ሆኖ ስለተገኘ ነው። ይሄ በምሳሌያዊ መንገዱ እንዳለ የተጠቀመውን እንኳን ብንወስድ አለመስራቱን ያስጠየቀው። ይህም ብቻ አይደለም። ማቴዎስ 25 ላይ እዛው 10 ደናግል ከሚባሉት 5ቱ ልባሞች 5ቱ ሰነፎች ብሎ ይጠራል። ሰነፎች የተባሉት አለመስራታቸው ነው። አለመስራት ሲባል መንፈሳዊ ምግባር ነው አይደል? መንፈሳዊ ምግባር በራሱ በገንዘብ ይሰራል ነው። ለምሳሌ መንፈሳዊ ምግባር ለመስራት እኮ መመጽወት አለበት። ለመመጽወት ደግሞ ምን ማድረግ አለበት? መስራት አለበት። ካልሰራ ምን ትመጸውታለህ? ካልመጸወት ደግሞ ሰነፍ ነህ ማለት ነው። ስለዚህ ሰነፎቹ ደግሞ ወደ ውጭ ቀሩ ነው የሚለው መጽሐፍ። ታዲያ አይጸድቅም የሚለው ጽንሰ ሐሳብ መጽሐፍ ቅዱሳዊ መሆኑን በዚህ እናረጋግጣለን። ታዲያ ከዚህ ጋር ተያይዞ ታዲያ ይሄኛው ሰነፉን እንዴት አይጸድቅም ተባለ ተብሎ ቢታሰብ መጽሐፍ ቅዱስ ሰነፍ ይጸድቃል የሚል የለም። በፍጹም ለሰነፎች ቦታ የሚሰጥ የመጽሐፍ ቅዱስ ክፍል የለም። አንድም ቦታ እንድንተጋ፣ እንድንነቃ፣ እንድንሰራ፣ እንድንጠነክር የሚናገር እንጂ ሰነፍ እንድንሆን፣ ድሃ እንድንሆን፣ እንድናማረር የሚናገር መጽሐፍ ቅዱስ የለም። ሰነፍ ለመጽደቁ ምክንያት የሆነ ምንም ነገር የለም።
ሰነፍ በወዲያኛው ዓለም ብቻ በዚህ ዓለም ሳይቀር በመጽሐፍ ቅዱስ የተወገዘ ነው። በዚህ ዓለም ሁሉ እንኳን አይደለም በወዲያኛው ዓለም። የወዲያኛው ዓለም እኮ ከዚህ ዓለም የተሻለው ነው። ሐዋርያው ቅዱስ ጳውሎስ የሚገርም ቃል ይናገራል። በኤፌሶን መልእክቱ ምዕራፍ 4 ቁጥር 28 ላይ ምኑ ላይ ያስቀምጣል? የሰረቀ ከእንግዲህ ወዲህ አይስረቅ ይላል። ሰነፍ አሁን መስራት ካልቻለ ወደ መስረቅ ነው ሊሄድ የሚችለው። ስለዚህ የሰረቀ ደግሞ አይስረቅ አለ። ይህን ካለ በኋላ ግን በዚህ ፈንታ አለ በዚህ ፈንታ ለሌላው የሚያካፍለው ይኖረው ዘንድ በእጁ ስራ መልካሙን ለመስራት ይድከም ይላል። ይድከም ነው የሚለው፣ መልካም ለማድረግ ለሌላውም ለመትረፍ። በሌላ መልእክት ደግሞ በጣም በሚገርም ሐዋርያው እንዲህ በማለት ይናገራል። ዘኢይፈቅድ ይትቀነ ኢይሴሴ፣ ሊሰራ የማይወድ ሰው አይብላ ይላል። አይብላ ማለት በዚህ ዓለም ካለው ምግብ ጭምር ተከልክሏል ማለት ነው። ስለዚህ ታዲያ ከዚህ ዓለም ምግብ ጥቂት ከሆነው ነገር የተከለከለ ሰው ትልቅ ወደ ሆነው መንግስት ማየት ይገባል ተብሎ የሚታሰብ ሰነፍ ሰው የለም። በዚህ ነው የምንረዳው እንጂ አንድን ሰው ለምሳሌ ኢዮብ ሀብታም ነበር፣ አጣ፣ በማጣቱ ተጠያቂ አይደለም። አንድም ሰው ሰርቶ ቢያገኝ ቤቱ ቢቃጠልበት ተጠያቂ አይደለም። ንብረቱ ቢከስር ቢወድም ተጠያቂ አይደለም። ነገር ግን ባለመስራት ምክንያት ሰነፍ ሆኖ ድሃ የሆነ ሰው ነው አይጸድቅም የምንለው። ያለመጽደቅ ምክንያቶቹ ደግሞ ፊት ለፊት መጡ ማለት ነው። ቁጭ አሉ ቀጥታ ማለት ነው። ምክንያቱም አንደኛ ጊዜ አክሳሪ ነው፣ ሁለተኛ ጉልበት አክሳሪ ነው፣ ሶስተኛ ለስራ ያለው ቦታ ሰነፍ መሆኑ በራሱ ያስጠይቃል ነው እንዳለ። ኃጢአት ወደዚህ ዓለም የገባው በስንፍና ምክንያት ስለሆነ ሰነፎች ባለመስራታቸው ለኃጢአት ምክንያት ይሆናሉ። ሔዋን ባለመስራት ምክንያት ይህን የዚህ ዓለም መዘዝ መጥቷል። ስለዚህ ታዲያ የማይሰራ ሰው እንደገና ሌላ ምንም ሊፈጠር ይችላል። ወደ ስርቆት መሄዱ አይቀር፣ ወደ ማጭበርበሩ፣ ወደ ተንኮሉ መሄዱ አይቀር እና ይሄንን ብሎ የሚከለክለው በራሱ እጅ ስራ ደክሞ መኖር ሲችል ነው ሰው የሚከለክለው። ሌላኛው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያውም ባለጸጋ ነው አይጸድቅም ያለ እንጂ ድሃ አይደለም የሚል መጽሐፍ ቅዱሳዊ ጥቅስ ለማምጣት የሚሞክሩ ሊኖሩ ይችላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንድ ጠያቂ አካል ጋር ያደረገው ቃለ ምልልስ በማቴዎስ ወንጌል እናውቃለን። ማቴዎስ 18 የዘላለም ሕይወት ወርሰን ምን ላድርግ? ጥሩ ጥያቄ ነው። እንዲህ ሲል ጌታ ምን አለ? ትእዛዛቱን ፈጽም አለ። ትእዛዛቱንም ዘረዘረ ከ10 ቃላት። በቃ አታመንዝር፣ እንዲናት አባትን አክብር ወዘተ። ይህ ሰው ምን አለ? እኔማ ከሕፃንነቴ ጀምሬ ጠብቄያለሁ አለ። እንግዲህ ከመልካም ቤተሰብ የተወለደ ቢሆን ነው ጥሩ። አሁን ክርስቶስ በቃ በጎ አድርጋል ሂድ አላለው። ምን አለ? ሌላ ጥያቄ ያቀረበለት። ፍጹም ልትሆን ከወደድክ አለ። ሌላ አሁን እንግዲህ ድህነት የሚያጸድቅ ነው መጣ እዚህ ጋር። ፍጹም ልትሆን ከወደድክ ያለህን ሽጠህ ተከተለኝ አለ። ያለህን ሽጠህ ሲል አሁን ቀጥታ ሰውየው ፍጹም ሕጉን ከፈጸመ በዚህ ዓለም መኖር በቂው ነበር። ሀብቱን ይዞ በጎን ሰርቶ መዳን ይችላል። ግን የዚህን ሰው ወደ ላይ የማደግ ህሊናውን ክርስቶስ ፈተነው። ምን አለ? ፍጹም ልትሆን ከወደድክ ያለህን ሽጠህ በቃ አንዲት ቀረች አለ። አንዲቷ ምንድን ናት? እሷ ያለህን ሽጠህ እኔን ልትከተል ከቻልክ ትችላለህ ነው። ከባድ ጥያቄ ነው። ከዛ ይህ ሰው ምን አላዘነ ይላል። ምክንያቱም ሀብቱን ትቶ መሄድ አልቻለም። ለምን? ድህነትን በፈቃድ መቀበል የማይችል ሰው ነው። ጥያቄው ይሄ ለምንኩስና ለሚሻ ሰው የቀረበ ጥያቄ ነው እንጂ በዓለም በትዳር ልኖር ብሎ ለሚያስብ የቀረበ ጥያቄ አይደለም። ማስተዋል ያለብን። ምክንያቱም ሁሉን ሸጠህ ተከተለኝ ማለት በዚህ ዓለም አትኑር ነው። በቃ ክርስቶስን በሚከተል ህሊና ውስጥ ወይም በዓለም ያለው የሚከተል ቢሆንም እንኳን ሁሉ ለመናውን ሰጥቶ ሊከተል ብሎ ለሚያስብ ሰው ነው የሚነገረው ይሄ እንጂ አሁን እዚህ ትዳር ይዞ ቤት ይዞ ያለን ሰው ልድን ከፈለክ ይሄን ቤትህን ሸጥ አይባልም። የለም። ምክንያቱም በዚሁ በሕገ ጋብቻ ኑሮ ክርስቶስን ማግኘት የሚችል መሆኑ ይታወቃል። እዚህ ጋር ግን አንድ የተቀረች ማለት ፍጹም ልትሆን ከወደድክ ነው። ፍጹም ማለት ክርስቲያናዊ ፍጹምነት የሚገኝበትና ክርስቲያን ሆኖ መኖር በጣም የተለያዩ ናቸው። ክርስቲያናዊ ፍጹምነት ማለት ራስን መተው፣ ስለ ራስህ የሚሆን ምንም አይነት ጉዳይ ላይኖር ይችላል ማለት ነው። ስለዛ የምትከላከለው መከላከል የለም፣ ስለ ራስህ የምታስበው ሀሳብም አይኖርም። ሁሉ መላህን አካል ትሰጣለህ ማለት ነው። ይሄን አባቶች መላቀቅ ብለው ይጠሩታል። መላቀቅ ማለት ከዚህ ዓለም ብቻ አይደለም፣ ከራስም ነው የምትላቀቀው። ይሄ ፍጹምነት ነው። ስለዚህ ይህን ፍጹምነት የሚሻ ከሆነ ጥያቄው ቀረበለት፣ ግን ወደቀ። ምን አለ? አዘነ ይላል። ይህ ሁሉ ሀብት ሽጬ እንዴት ብዬ ለድሃ ሰጥተህ አለ። በዚህ ሰዓት ነው አይ ሀብታም ገንዘቡን ሰጥቶ ጽደቅ ቢሉት መጽደቅ አይችልም። ስለዚህ ታዲያ ቤተክርስቲያናችን ይህን ሀሳብ ምን አመጣች? ልጆቿ ሰርተው ግን ለድሃ እየሰጡ እንዲጸድቁ አደረገች ማለት ነው እንጂ ሀብታም አትሆኑ አላለችም። ካልሆኑማ መስጠት አይችሉም።
ስለዚህ ቤተክርስቲያን ላይ ስጡ የሚለው ትምህርት በራሱ እኮ ያለን እንድንሆን የሚያሳይ ነው። ከሌለን ልንሰጥ አንችልም። ስለዚህ እንድንመጸውት የሚናገረው የመጽሐፍ ቅዱስ ክፍል በሙሉ እንዲኖረን የሚያስተምር ነው። ከሌለን አንመጸውት። እንድንዘክር ከተማር ለመዘከር ያለን መሆን ያስፈልጋል። ያለን ለመሆን ደግሞ መስራት ያስፈልጋል። ለመስራት ደግሞ ስንፍናን ማስወገድ ያስፈልጋል። ስለዚህ ሰነፍ ሰው አይሰራም። ካልሰራ አያገኝም። ካላገኘ አይሰጥም። ካልሰጠ አይጸድቅም። ይሄ ነው። ስለዚህ ሰነፍ ሆኖ ድሃ ሆኖ ከተገኘ ሰው መጽደቅ አይችልም። ለዛ ነው መጽሐፍ ቅዱሳዊ ነው ስንል ዝም ብለን አይደለም ማለት ነው።